ኤርትራዊቷ የቁንጅና ውድድር ላይ ሪከርዶችን እየሰባበረች ትገኛለች። አነጋጋሪ ሆኗል። እንመልከተው። ሚስ ዩኒቨርስ በመባል የሚታወቀው የዓለም የቁንጅና ውድድር በቪየትናም እየተካሄደ ይገኛል። ኤርትራዊቷ ሰኒት ሀብታብ የተባለችው የተወዳደረች ነው። ለመጀመሪያ ጊዜ ነው እንግዲህ ኤርትራ እዚህ ሚስ ዩኒቨርስ የሚለው ውድድር ላይ የተወዳደረች የምትገኘው እና አነጋጋሪ ሆኖ ታዲያ ከፍተኛ የህዝብ ድምጽ ካሁኑኑ እየሰበሰቡ ይገኛሉ። በዚህም ኤርትራዊቷ እስካሁን በዓለም በአንደኛ ላይ ያስቀመጣትን 150,000 ድምጽ በላይ በአንድ ቀን ውስጥ በማግኘት ነው እንግዲህ ሪከርዱን የያዘችው። ሰኒትስ የያዘችው ዓላማ ምንድነው? ያው ሀገሯን ኤርትራን ከማስተዋወቅ ባሻገር Miss World Eritrea 2026 Muslims, Christians and our 9 ethnic groups live side by side, embracing one another's cultures and religions. ያደኩት በኤርትራ አስመራ ነው። ሀገራችን በሙስሊምና ክርስቲያኖች በፍቅር የሚኖሩባት 9 ብሔር ብሔረሰቦች ተከባብረው ያሉባት የፍቅር ተምሳሌት ነች። ይህንን እኛ ያገኘነውን የኖርንበት ያለነው ፍቅር ለሌሎች ማሳየትም ነው ዓላማዊ አይነት ነገር ነው የምትለው። My sister Milka was born with Down syndrome, and with her came a question that would change the course of our lives. ሰኔት እንደምትናገረው የታናሽ እህታችን መወለድም የቤተሰባችንን አቅጣጫ ሙሉ በሙሉ ቀየረው ትላለች። ይህም እህታቸው ዳውን ሲንድሮም ያለባት ሆና መወለዷ ነው። በነገራችን ላይ ዳውን ሲንድሮም ማለት ያው መናገርና መማር ትንሽ ዘግይቶ ሊጀምር ይችላል። የጡንቻ ጥንካሬ ዝቅተኛ ሊሆን ይችላል። አንዳንዶች የልብ የመስማት ወይም የአይን ችግሮች ሊኖርባቸው ይችላል። ስለዚህ እህታቸው በእንደዚህ አይነት የጤና ሁኔታ ውስጥ ነው የተወለደችው። ቤተሰባችን በሙሉ ተቀየረ ትላለች። እናቴም በካንሰር ምክንያት ህይወቷን አጣች። በዚህ ላይ ቤተሰባችን ጫና ነበረበት። ነገር ግን በዛ ሁኔታ ውስጥም ሆነን ዳውን ሲንድሮም ያለባት እህቴ እንዴት አድርጋ መማር እንደምትችል ለሷ መንገድ ለመቀየስ ጥረት ስናደርግ ነበረ። ያ ትግል ነው እኔንም ለዚህ ያበቃኝ። ይሄም ደግሞ ለዓለም ማሳየትና መናገር እፈልጋለሁ ነው የምትለው። በእውነቱ ትልቅ ዓላማ ነው እነዚህ እህቶቻችን የያዙት። እዚህ ጋር ኮሜንት ላይ የገባ ተጣራታው በቁንጅና ተጣልታችሁ፣ በምን ተጣልታችሁ? በድንበር ተጣልታችሁ፣ በውሃ በባህር ተጣልታችሁ፣ እንዴት ነው ምስራቅ አፍሪካ? አረጋጉት፣ ሰላም አስፈኑ። እነዚህ ልጆች ራሳቸው በፍቅር ሆነው እንትን እያሉ ያሸነፈ ያሸንፋል። በቃ በህይወት ራሱ እነዚህ ልጆች አሸንፈው ነው እዚህ ቦታ የደረሰ። ኮሜንት ላይ ገብታ ትባላለ። አረጋጋው እንዴ! ለእነዚህ የፖለቲከኞች ብለም እነሱን እየሰማ አእምሯችን ማትበርዘው። በቁንጅና እያየ ተዝናና የሚሉትን ምክራቸውን ስማ። ለምንድን ነው የምትባላ አዳሜ? ለማንኛውም ይህንም ከስር ኮሜንት ላይ የምትባሉ እንዳትኖሩ። እኔ ጋ እዚህ ጋር እንደዚህ አይነት ነገር አይቻልም። አድንቁ። በሀገር በፍቅር ባንዲራችሁን ኤርትራውያንም ቁጭ አርጉት፣ ኢትዮጵያንም ቁጭ አርጉት። አጥለቅልቁልኝ። ኮሜንት ላይ ባንዲራችሁን አጥለቅልቁት። ነገር እኔ አልፈልግም።